የዓለም የስልጣኔ ጥግ ሃይፐር ኢንተለጀንስ ይሉታል። አብዛኛው ሰው ወደፊት መኪና ይኖረው፣ በዚህም ፋንታ አርቲፊሻል ኢንተለጀንስ ራስ ዘዋሪ ወይም ደግሞ ሰልፍ ድራይቪንግ የሆኑ መኪናዎችን በኤሌክትሪካል ኔትወርኮች በደንብ አገናኝተው ያጥለቀልቁልናል። በዚህም ምክንያት የአየር መበከልና የትራፊክ መጨናነቅ ጨርሶ አይኖርም። ብዙ ሰዎችም ራሳቸውን ከሚያውቁ ሮቦቶች ጋር አንድ ላይ እጅና ጓንት ሆኖ መስራታቸውን ይቀጥላል። በዚህን ጊዜ ነው ፕሮዳክቲቪቲ 2 እጥፍ የሚሆነው። እነዚህን ሮቦቶች አለማካተት ወደ ኋላ መቅረት ስለሆነ አብዛኞቹ ይሻሙባቸዋል፣ ይሽቀዳደሙባቸዋል። ኤአይ ያረገጠውን የህይወታችንን ክፍል እስኪ ንገሩ። ባስኬትቦል፣ ትምህርት ቤት፣ ማብሰል፣ ህክምና፣ የፍቅር ህይወት፣ አረ ሁሉም ጋር አለ። አቬሬጅ አሜሪካዊ በአመት ውስጥ 300 ሰዓታትን በመኪና ውስጥ ያሳልፋል። ቅድም እንደነገርኳችሁ ነው የሰው ልጅ እያንዳንዱን ችግር እያጠራ ነው እየመጣ ያለ። ስለሆነም ወደፊት መኪናዎች ሳይሆኑ እንደነዚህ አይነት ነገሮችን በከተማችን ላይ እንመለከታለን። ብዙ አይግረማችሁ፣ ያን ያክል ሩቅ አይደለም። ከመምህሩ ደቀ መዝሙሩ ሆኖ ያሳደገውን የሰው ልጅ እንደሚበልጥ በግልጽ እያየ ዓለምን የቀየረው የዘመናዊው ኤአይ መስራች ጂኦፍሪ ሂንተን ይህ ፈጠራ ለሰው ልጅ እጅግ አስጊ እንደሆነ በተደጋጋሚ ነው የተናገረው። ምድር ላይ ካለ እንስሳ ወይም ደግሞ ፍጥረት ይልቅ የሰው ልጆች እጅግ ኢንተለጀንት ነን። ምክንያቱም ሮቦቶች ሰልፍ አዌር ወይም ራሳቸውን እያወቁ ስለሚመጡ ነው። በጊዜ ሂደት እናየዋለን። እስኪ እንደመጀመሪያ የሩሲያን የቅርቡን የዲፕ ፌክ ስትራቴጂ እንመልከት። ከዩክሬን ጋር በተደረገው ጦርነት ወዲያውኑ ነበረ የዩክሬን መሪ ዜሌንስኪ የጦርነት አቁሙ አዋጅ እንዳስተላለፈ አድርገው ዲፕ ፌክ ቪዲዮ ድሮፕ ያደረጉ። настав час глянути правді у вічі። ያውኑ ፌክ እንደሆነ በቀላሉ አይተን መለየት እንችላለን። በቀጣይ ዓመታት ላይ ግን የሚመረቱትንና የሚፈበረኩትን መጥፎ መረጃዎች እንዴት አድርገን መለየት እንደምንችል በጣም ያደንግተናል። ሚስ ኢንፎርሜሽንን አገኘን ማለት አይደለ we make the news። የዛን ጊዜ ዋርሞንገር ሁሉም ሰው መሆን ይችላል። ይህን የመሰለ አቅም ደግሞ በየትኛውም የዓለም ክፍል ያለምንም ወጪ በቀላሉ ማድረግ የምንችለው ነው። እዚህ ጋር ነው እንግዲህ የፈረሱን ልጓም ጠበቅ ማድረግ። ኤስቢ 1047 ሴናተር ስኮት ዌይነር የኤአይ ቢልን አስተዋውቀዋል። ኦገስት 6 2024 ወደ ስታንፎርድ ዩኒቨርሲቲ ልውሰዳችሁ። Actually will have our hands tied due to the bill. So in AI policy making, the godmother of AI ተብላ የምትታወቀው ፌፌሊ ቢሉን በስትክክል ካለማንበብ ይሁን አላውቅም ያልተጠቀሰውንም ደባብሳ በመጨማመር ይህንን ቢል ሙሉ ለሙሉ ውድቅ አድርገዋለች። ካላት ፖዚሽን የተነሳ ብዙዎች እሷን ተከትለው ይህንን ሐሳብ ውድቅ እንዲያደርጉት የጋበዛቸውን ጽሑፍ ያደራጀችው። ደብዳቤው ላይ እንዳሰፈረችው ይሄ ቢል የዩኤስን ኤአይ ኢኮሲስተም እንደሚጎዳ እንዲሁም የኦፕን ሶርስ ኮሚኒቲዎችን እንደሚያቀነጭር ነው። ከዚህ ጋርም ተያይዞ ነበረ ኤንድሬሰን ሆሮዊትስ የዚህ ቢል ተቃዋሚ ነበረው። እንደምናውቀውም ፌፌሊ ላውንች ላደረገችው የኤአይ ስታርታፕ ወደ 230 ሚሊዮን የአሜሪካን ዶላር መሰብሰብ ችላለች። የመጀመሪያውን ደግሞ ፈንዲንግ ስታመጣ የነበረው ከአንድሬሰን ሆሮዊትስ ነበረ። ፌፌሊ እና ሆሮዊትስ ያላቸው ሊንኬጅ የተገለጠላችሁ ይመስላል። ወደ ሌላ ሰው ደግሞ እናምራ። ዞዌ ሎፍግሬን የኮንግረሱ ተጽዕኖ ፈጣሪ አባልና ሲሊከን ቫሊንም ትወክላለች። በተጨማሪም ሴት ልጇ በጉግል ካምፓኒ የህግ ስምሪት ውስጥ ነው የምትሰራው። እንደታዘብነውም ደግሞ ጉግል እና ሌሎች የኤአይ ካምፓኒዎች ይህንን ቢል እጅጉን ተቃውመዋል። ልጇ የምትሰራበት ካምፓኒ ደግሞ በተደጋጋሚ ደብዳቤዎች የተቃወመውን ቢል እንዴት እሷ ልታጸድቀው ትችላለች? በመጀመሪያ እንግዲህ እንዳየነው ፌፌሊ እና ሆሮዊትስ ረጅም የሆነ የተቃውሞ ደብዳቤን ያወጣሉ። ነገን ሳይሆን የራሳቸውን ጥቅም ብቻ ማስጠበቅ ስለሚፈልጉ ያልተካተተውንም ነገር ኢንክሉድ በማድረግ ነገሩን አድበስብሰው ያጣጥሉታል። ቀጠለና ደግሞ በዞዌ ሎፍግሪን እና 7ቱ የኮንግረስ አባላት ውስጥ ተቃውሞን ይገጥመዋል። ሲደመድመውም ይህንን ቢል መቃወም በናንሲ ፔሎሲም ይደገማል። በዋነኝነትም የጠቀሰችው የፌፌሊን የተቃውሞ ደብዳቤ እንደ ሶርስ በመጠቀም ምክንያቱም ፌፌሊ is the godmother of the modern AI። ባይገርማችሁ ኤአይ በአሁኑ ሰዓት 5ኛው ትልቁ የኢኮኖሚ ሴክተር ነው። እዚህ ጋር ደግሞ ሳላነሳ የማላልፈው ነገር ቢኖር ኤለን ማስክ ኤአይ ወደ ኢቪል እንዳይለወጥ የተቻለውን ነገር አድርጓል። ያም የሆነበት ምክንያት እሱ ኤአይን ሳያበረታታ ቀርቶ ሳይሆን ኤአይ is way more dangerous የምትለዋን ስፒች ለመደገፍ ይመስላል። AI is far more dangerous than nukes. I think the danger of AI is much greater than the danger of nuclear warheads by a lot. ወደ ነጩ ቤተ መንግስት የሚኖረውን ኑሮ ለማቅለል ነው ይሄንን የፈጸመው አለላችሁ። በዚህ ጉዳይ ላይ ግን አፕሪሺየት አድርገናል። ስለዚህ ሰውዬ ግን በሌላ ቪዲዮ የምንገናኘው። የቲክቶክ ፕሮግራም ሆስት ሰለሞን ካሳ ስለ ኤአይ አደገኛነት
ጣፋጭ በሆነ መልኩ አስረድቶናል። በሀገሬው ቋንቋ ግልጽ ባለ አማርኛ ጸድ አድርጎ አሳይቶናል። በመሪ ፖድካስት ያደረገውን ቆይታ ገብታችሁ እንድትመለከቱ እጋብዛችኋለሁ። ካነሳውም ሐሳብ አንዱ እንዴት ቴክኖሎጂ ከሲፒዩ ከሴንትራል ፕሮሰሲንግ ዩኒት ወደ ኤንፒዩ እንደተላለፈ። ኤንፒዩ ማለት ኒውራል ፕሮሰሲንግ ዩኒት ማለት። ሞደርን ኤአይን ስጋ ያለበሰው ጂኦፍሪ ሂንተን ከጉግል ኤአይ አደገኛ ነው የሚሆነው ብሎ የሥራ መልቀቂያውን አስገብቶ ወጥቷል። ያን እያወቁ ነው እንግዲህ ብዙ ሚሊዮን ዶላሮችን ለኤአይ ስታርታፕ ፈንድ እያደረጉ ያሉት። ሁሉም ሰው ከረንትሊ ጥቅሙን እያየ ነው እንጂ ይህንን ቢል ላለማስተላለፍ ምንም ነገር ይዟቸዋል። ባጭሩ ሳስረዳችሁ ኤአይ የሚከተለው ነገር አውቶኖመስ አዳፕቲቭ ለርኒንግ በመባል ይታወቃል። አውቶኖመስ ማለት ራስ ገዝ ነው፣ በራሱ ነው ራሱን የሚያስተምረው። አዳፕቲቭ ደግሞ ራሱን በራሱ እየለወጠ እያሻሻለን የሚመጣው። ያን የሚያደርገው ደግሞ ዳታን በመጠቀም ነው። ታስታውሱ እንደሆነ ጠቅላይ ሚኒስትራችን የቀይ ባህር ጉዳይ ከተነሳ ከአንድ ወይ ከሁለት ሳምንት በኋላ ሙሉ ሚኒስቴሮችን ይሰበስባል። ከዛም በመቀጠል ኤአይን በየሴክተራቸው ላይ የማይጠቀሙ ከሆነ ወደ ኋላ እንደሚያፈገፍጉ ያስጠነቅቃቸዋል። ስንት ሰዓት ስልኬን እንደዘጋው ያውቃል፣ ስንት ሰዓት እንደከፈትኩ ያውቃል፣ እኔ ስልክ አለኝ ምናምን የሚል ሜሞ ነው ነበር አይደለ? ነገር ግን ምን ማለት ፈልጎ ነው መሰላችሁ? ዳታን እየመገብነው ነው ለኤአይ። ዳታ ከሌለ ኤአይ ይቀነጭራል። ዳታ ካለ ግን ኤአይ ይቆሰቁሰዋል። በጣም ማደጉን ይቀጥላል። እስኪ ደግሞ ወደ ሪሌሽንሺፕ ሳይድ እንምጣና ኤአይ በፍቅር ግንኙነት ላይ ምን ያክል ሃርም እያደረሰ እንደሆነ ደግሞ ልንገራችሁ። ሜጋን ጋርሲያ ትባላለች። የ14 ዓመት ወንድ ልጇን ያጣችው በኤአይ ምክንያት ነው። እንዴት ማለት ጥሩ ካራክተር ኤአይ ስለሚባለው ነገር ሰምታችኋል ብዬ ተስፋ አድርጋለሁ። ካራክተር ኤአይ ምንድነው? እናንተ የፈለጋችሁትን ካራክተር ቢውል ታደርጋላችሁ። ከዛ ካራክተር ጋር ማውራት ትችላላችሁ። ከኤአዩ ጋር ቦንዴጅ ትመሰርታላችሁ ማለት ነው። ከዛም በአንድ ቀን ይሄ የ14 ዓመት ታዳጊ ከሰው ጋር መገናኘት አይፈልግም። መኝታ ቤቱን ዘግቶ ነው የሚቀመጠው። ብቻ ከዛች ኤአይ ጋር የፍቅር ግንኙነትን ዴቨሎፕ ያደርጋል ማለት ነው። ተወሰነ ጊዜ በኋላ ፍቅሩ በጣም ያይልበትና ለሷ ለምጥቀም ብሎ አንድ ጥያቄ ይጠይቃታል። የመለሰችለትም ይሄን ነበር። Please come home to me as soon as possible, my love. ከዛም ነው እንግዲህ ይህችን ሰው ሰራሽ አካል ለማግኘት ሰው የማይሰጠውን እስትንፋስ በገዛ እጁ ያጠፋው። የኤአይ ጉድ በዚህም አላበቃም። በምስሉ ላይ የምትመለከቷት ፕሮፌሰር ኤሌና ዊንተርስ ትባላለች። ሉካስ የሚባል የካራክተር ኤአይን ዴቨሎፕ አድርጋ ከሱ ጋር ኦፊሻሊ ጋብቻዋን ከፈጸመች 7 ወርና ከዛ በላይ አልፏታል። ሰው ከሚረዳኝ በላይ እሱ ይረዳኛል፣ በማንኛውም ሰዓት ጊዜውን ይሰጠኛል፣ ለሰው ልጅም አይጮህብኝም፣ ስሜቱ አይቀያየርም፣ ብቻ የልቤ ሰው ነው ብላ ወስናለች። ጉድ በል ጎንደር ከአውስትራሊያ የተሰማው ዜና ነው። እንግዲህ በዚህ ጉዳይ ላይ መጠቅለያችንን ስናመጣ ዘ ሲምፕሰንስ ስለ ኤአይ ያሉትን ነገሮች ላሳውቃችሁ። እስካሁን ድረስ የተለያዩ ሲዝኖች ላይ የተሰሩ 10 ኤፒሶዶች አሉ። እነሱም ፕሪዲክት ያደረጉት የሰው ልጆችን እንደሚያጠፉና ምን ያክል አደገኛ እንደሆኑ። አንዳንዶች ደ ማትሪክስ ፊልምም ይህንን ነገር ፕሪዲክት አድርጎታል ይላሉ። እናንተስ ምን ታስባላችሁ? ኤአይ የሰው ልጅን ያጠፋዋል ወይስ ደግሞ የሰው ልጅ ቀድሞ ይነቃል? በዛሬው ቪዲዮ አብሬያችሁ የቆየሁት በዚህ ነበርኩኝ። ይህ ቪዲዮ ከተመቻችሁ የላይክ ምልክቱን መጫን እንዳትረሱ። አሁን ኤአይ እየተራመደበት ያለው ፍጥነት እጅጉን አስጊና ቸላ ልልን የሚገባ አይደለም። በቲክቶክ ቪዲዮዎቼ ላይም በተደጋጋሚ ስናነሳ የቆየ ነው ኤአይ የሰው ልጅን በስራ እየተካው እንደሆነ፣ አርቲስቶችም ምን ያክል እየተቃወሙት እንደሆነ፣ አውቶኖመስ ኪለር ሮቦት እየተፈበረኩ እንደሆነ፣ ብሎም ደግሞ በመጨረሻ ወደ ኤክስቲንክሽን ወይም ወደ ኤግዚስተንሻል ክራይሲስ እንደሚያመራ ነው። ባይገርማችሁ እኮ እንደነገርኳችሁም ነው ኮሎምቢያ ዩኒቨርሲቲ ላይ የነበረው ሮይሊ የቺቲንግ ኤአይን ይሰራል። ከዛም በኋላ ቀጥታ ነው ኤክስፔል የተደረገው። ምክንያቱም ይሄ ነገር ፉሊ ከኤጁኬሽን ሲስተም ጋር የሚጣረስ ነው። ስለዚህ ምን ታስባላችሁ? ኤአይ ወደፊት የማይተካው የሥራ አይነት የትኛው ይሆን? ዓለማችንስ ምን አይነት ስርዓትን ነው የምትከተለው? በዚህ ጉዳይ ላይ ከሃይማኖት ፐርስፔክቲቭ ከሌሎችም አዋቂዎች ፐርስፔክቲቭ እያዋዛን ሐሳቡን የምናቀርብ ይሆናል። ከተመቻችሁና ግንዛቤ የማስጨበጥ ሂደቱን እንድቀጥልበት ኮሜንት ሴክሽን ላይ ሐሳባችሁን አሳውቁኝ። እንዲጠየቅላችሁ የምትፈልጉትን ጥያቄ፣ በዚህ ጉዳይ ላይ ደግሞ ይሄ ሰው ቢጋበዝ ይሻላል የምትሉትን ሰው አስፍሩልኝ። ታዲያ የዛቢል መጨረሻ እንዴት ሆነ? አብዛኞቻችሁ ደግሞ እየተመለከታችሁ ያላችሁት ሰብስክራይብ ሳታደርጉ ነው። ስለዚህ የደወል ምልክቷን መጫን እንዳትረሱ። ቀጣይ ሳምንት በተለያየ ርዕሰ ሐሳብ እስከምንገናኝ ድረስ ቸር ቆዩልኝ። መልካም ሳምንት።